ሰላም ሰዎች እንዴት ናችሁ? ደህና ናችሁ? የታዲያስ ቤተሰብ ደህና ነው? ልጆቻችሁ ደህና ናቸው? እናንተ ደህና ናችሁ? ቅዳሜና እሁዳችሁ እንዴት አለፈ? እግዚአብሔር ይመስገን እኔ ጋር ሁሉ ነገር ደህና ነው። የሚያምር ቀን ነው። ማታ ዝናብ ዘንቦ ነበር፣ ግን ጠዋት ላይ ሰው እንዳይቸገር ታክሲውንም ምኑንም ሲይዙ ሰዎች እንዳይቸገሩ እግዚአብሔር ሰው በተሰበሰበበት በማታ ቆንጆ ዝናብ አዝንቦ እንደገና ደግሞ ያማረ ቀን አድርጎ ሰው እንደ ልቡ እንዲንቀሳቀስ አደረገ። ክብር ምስጋና ለሱ ይሁንለት። ዛሬ ለማለት የምፈልገው ምን እንደሆነ ታውቃላችሁ? በተረዳሁት መጠን ነው የምነግራችሁና እግዚአብሔር አምላክ በጣም ትልቅ አምላክ ነው። ከአይምሯችን በላይ የሆነ ትልቅ አምላክ ነው። ሰዎችን እናፍራለን። እንዱ ሌላው ቀርቶ ቤተሰቦቻችን እናፍራለን፣ ልጆቻችን ቢሆን እናፍራለን። በር ገብተን ቤት ውስጥ ገብተን በር ዘግተን ክፉ ነገር እናስባለን፣ ክፉ ነገር እናረጋለን። ሰው ከሰው ተሸሽገን ትልቁን ንጉስ በፊት ለፊታችን ስላላየነው ነው እንጂ እኮ ያየናል። መቼም ልብና ኩላሊትን ይመረምራልና እሱን ቁጭ አድርገን ለሰው ክፋት እናስባለን፣ ሰው እናማለን፣ በስልክም በምንም ብዙ ነገሮች እናደርጋለን። እና ይሄንን ነገር ከማድረግ ብናቆም ጥሩ ነው ብዬ አስባለሁኝ። በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እግዚአብሔር ያየናል፣ እግዚአብሔር ይሰማናል። ሁሉ ነገር እንደሆነ እግዚአብሔር ራሱ ነው የሰጠን። ዘመንን የሰጠ እግዚአብሔር፣ ጊዜን የሰጠ እግዚአብሔር፣ ጤናን የሰጠ እግዚአብሔር፣ እንደዚህ አሳምሮ የፈጠረን ቢኖር እግዚአብሔር በየትኛውም የእድሜ ክልል ላይ ብንሆን፣ የትኛውም የቆዳ ከለር ቢኖረን፣ የትኛውም ኤትኒክ ግሩፕ ውስጥ ብንፈጠር ለሱ ግን ያው ሰማይ ዙፋኑ ምድር የእግሩ መረገጫው ናት። ልብን ኩላሊትን መመርመር ይችላል ሰማይን ምድርን የፈጠረ እግዚአብሔር። ስለዚህ ሁሉ ነገር ማየት የሚችል አምላክ አባታችን አምላካችን ነውና ሰዎችን ስንጎዳ ስለምን ጉዳይ እንጎዳለን? ልንጎዳ አይገባም ብዬ አምናለሁ። ሰዎችን ስንከለክል ለምን እንከለክላለን? የሰጠን እግዚአብሔር አይደለም? እነሱስ በዋናው እኮ ሁሉም እህትና ወንድም ነው አይደል? ለምን እንጎዳለን? እንደገና ደግሞ ለራሳችን አብዝተን እንጨነቃለን፣ ለልጆቻችን አብዝተን እንጨነቃለን፣ ለቤተሰቦቻችን ብለን ከሌላው እንወስዳለን። ያ ደግሞ ተገቢ አይደለም። ምክንያቱም ልጆቻችንንም እኛ ልንታደግ አንችልም፣ ራሳችንንም ቢሆን እኛ ራሳችን ልንታደግ አንችልም። ቤተሰቦቻችንም እግዚአብሔር እንጂ የሚታደግልን እኛ አይደለንም። እና የተከፈለልንን ዋጋ ብናውቅ አንድ፣ ሁለተኛ ነገር ደግሞ በቅንነት መመላለስ ብንችል፣ የኛ የሆነ ነገር እስከሌለ ድረስ ደግሞ ከሰዎቻችን ጋር መተጋገዝ ብንችል፣ ሰዎችን ለመጉዳት ከመቃጣታችን በፊት መጀመሪያ ያን ሰው የምናደርገው ነገር እኛ ላይ ቢደረግብን ደስ ይለናል ወይ ብለን ማሰብ ብንችል፣ እንደገና ደግሞ የትኛውንም ክፋት ስናስብ ሰዎች ላይ እግዚአብሔር ያየናል። ህይወት ቅጽበታዊ ነው። ክፉ ነገር አድርገን እንዴት በአንድ ሰከንድ ውስጥ ልንሄድ እንችላለን ብለን ደግሞ የእግዚአብሔርን ኃያልነት መመርመር ብንችል፣ ጌታችን ኢየሱስ ክርስቶስ ደግሞ የከፈለልንን ዋጋ ማወቅ ብንችል፣ ምክንያቱም የፈጠረን እሱ ራሱ ነው፣ የበደልነው እኛ ነን፣ የተቀጣልን እሱ ነው፣ ያዳነን እሱ ነው፣ ሬስኪው ያደረገን እሱ ነው። ቀኛችንን ይዞ እስከዛሬ ድረስ እየመገበን እያሳደገን ከክፉ ሁሉ ክልል እያደረገን እቺ መዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉ በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነኛልና፣ በላባዎቹ ይጋርደኛል፣ በክንፎቹም በታች እተማመናለሁ። እውነት እንደ ጋሻ ይከበኛል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔ አልፈራም። በአጠገቤ 1000 በቀኝም 10,000 ይወድቃሉ፣ ወደ እኔ ግን አይቀርቡም። አቤቱ አንተ መታመኛዬ ነህና ልዑል መጠጊያ ያደረግሁ። ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤቴ አይገባም። እግዚአብሔር ይመስገን። እግሮቼ በድንጋይ እንዳይሰናከሉ በእጆቻቸው እንዲያነሱ መላእክቶቹን ስለኔ ያዛቸዋልና። እነኚህ ሁሉ እየተባሉ የሚባሉት የእውነት ተስፋ ቃሎች ናቸው። እግዚአብሔር አምላክ ተስፋን የሰጠ የታመነ ነው እና በልዑል መጠጊያ እንድንኖር
ልዑሉ መኖሩን ሪኮግናይዝ ማድረግ መቻል አለብን። በር ዘግተን ክፋት ስናደርግ እሱን የሚያክል ትልቁ አምላክ ደግሞ ፊት ለፊታችን እንዳለ ማወቅ አለብን። ምንም እንኳን ብቃቱ ኖሮን ባናየው አትሊስት ያየናል፣ ይሰማናል። ሰው ላይ ክፋት አናድርግ። ሌላው ቀርቶ የትኛውም ሶሻል ሚዲያ ላይ ገብታችሁ የአንድን ሰውየውን ሳታውቁ ሴትዮዋን ሳታውቁ ብዙ መጥፎ ነገር ትጽፋላችሁ። እዛ ጋር የምትጽፉት ነገር ሰውየውን ወይም ሴትዮዋን ምን ያህል ሊጎዳት እንደሚችል ብታውቁ ኖሮ ባታደርጉት ጥሩ ነው ብዬ አምናለሁኝ። እንዴ ሰው ከመጉዳት ምን የሚገኝ ነገር አለ? የሰውን ሞራል ከመስበር ምን የሚገኝ ነገር አለ? ሰውን በመዝለፍ ምን የሚገኝ ነገር አለ? ምንም የለም። ባይገርማችሁ ላይክ 2 ሳምንት ምናምን በፊት እዚህ ቢሮ መጣለው ለጉብኝት ለምናምን እያለ እየቆየ እየቀረ የሚያስቸግር ለነገር ግን ለስራችን በጣም የምንፈልገው ሰው ነበረ። ከዛ አንድ ቀን በጣም ተበሳጨሁኝ። ደወሉና ምናሉ አይ ፕራዮሪቲ ስላለባቸው እሳቸው ላይክ መምጣት አልቻሉም። 3 4 5 6 ጊዜ ሲቀያይሩ እንዴ እኔ እኮ የሆነ የከፈቱልኝን ሱቅ ሊመርቁልኝ አይደለም እኮ የሚመጡት፣ ስራቸው እኮ ነው፣ ግዴታቸው እኮ ነው። ለምንድን ነው እኔ የመጨረሻ ኦፕሽን የሚሆነው? የኔ ድርጅት እንዴ መምጣት አለባቸው። ይሄም እኮ ለሀገር ነው ሰርቪስ የሚሰጠው፣ ይሄ ተገቢ አይደለም ብዬ አልኩኝና በውስጤ በጣም ተናድጄ በቃ ልናገር እንዴ ብዬ ካልኩ በኋላ አንድ ወዳጄ ምን አለኝ፣ እኚህ ሰውዬ እንደዚህ እያሉ ይቀራሉ፣ ግን መምጣት ነበረባቸው። እኔን በቁም ነገር የቆጠሩኝ አልመሰለኝም ብዬ ስለው ምን አለኝ፣ እንደው ልንገራቸው እንዴ ልጻፍላቸው እንዴ ብዬ ስለው መጻፍሽም የሚጠቅመው ነገር የለም፣ አለመጻፍሽም የሚጠቅመው ነገር የለም። ስለዚህ ምርጫ ሲለኝ ከጻፍኩ በኋላ ከላኩ በኋላ ከምጸጸት ምንም የሚጠቅመው ነገር ከሌለ ለምን ዋናውን አለመጻፉን አልመርጥም ብዬ ተውኩኝ እላቸዋለሁ። ይሄንን የምነግራችሁ ለምንድን ነው? ሰውን በመሳደብ የምናገኘው ነገር ከሌለ፣ ሰውን በመጉዳት የምናገኘው ነገር ከሌለ፣ ምንም እኛ ላይ የሚጨምረው ነገር ከሌለ አትሊስት ሰውየውን አለመጉዳታችን፣ አለማዋረዳችን፣ አለመስደባችን፣ ከሰውየው አለመንጠቃችን እኛ ህይወት ላይ ግን ብለሲንግ ይሆናል ማለት ነውና አትሊስት አይጎዳንም ማለት ነው። ስለዚህ እባካችሁ ሰዎች አትጉዱ። በተለይ ደግሞ በስንት ኑሮ፣ በስንት ፈተና፣ በስንት ነገር ውስጥ እያለፉ ያሉት ሰዎች እንዱ ጎስቁሎ ስለታዩ ብቻ እኛ ሞራላቸውን ልንነካ ይገባል ብዬ አላምንም። እና በእናታችሁ እንደው ዝቅ በኑሮ ደረጃ ትንሽ ዝቅ ብሎ ለሚታይ ሰው የበለጠ ክብር እንኳን ብንሰጥ፣ ቢያንስ በእኛ ክብር እንኳን እኛ በምንሰጣቸው ቦታ እንኳን ትንሽ እንደው ሞራላቸው ቢገነባ ጥሩ ነው ብዬ አምናለሁ። እና እባካችሁ ለሰዎች ሞራል አትስበሩ፣ ሰው አትጉዱ፣ አንጉዳ፣ ማንንም አንጉዳ፣ ማንንም በንግግር አንጉዳ፣ በድርጊት አንጉዳ። እንደውም ልናቅፋቸው፣ ልናባብላቸው፣ አለንላችሁ ልንላቸው ይገባል ብዬ አስባለሁ። በተለይ ደግሞ እህቶቻችንን፣ ሴቶቻችንን እንጠብቅ። እባካችሁ እህቶቻችንን አንጉዳ፣ ጥሩ አይደለም። ክፋት ምንም ከክፋት የምናገኘው ነገር የለም ለማለት ፈልጌ ነው። ቀናችን በጣም የተባረከ ይሁን። ሳምንታችን ፍሩትፉል ይሁን። የእግዚአብሔር ምሕረት ቸርነቱ ሁሉ ጊዜ ርህራሄው ከኛ ጋራ ከናንተም ጋራ ይሁን። እግዚአብሔር ይጠብቀን። መልካም ቀን ሰዎች፣ ተባረኩ፣ ተጠበቁ። እግዚአብሔር ማወቅ ይሁንልን። መልካም ሳምንት።